نالفي أتكلكلو سقط للشاقة كعبا مرة هيلوك بدعاقة በሰሜን ኢትዮጵያ በኩል በተጋረጠው የኢጣሊያ ወረራ ወቅት ለቦታው ቅርበት ባላቸው አካባቢዎች የሚገኙ ህዝቦች በቅድሚያ እንዲቀላቀሉ ተደርጎ ነበር። በመጋቢት ወር 1927 ዓ.ም የዋግ ህዝብም ለሀገር ማስከበር ጉዳይ ዝግጁ እንዲሆን ትዕዛዝ ተሰጠው። የመጀመሪያው የኢጣሊያ ጦርነት ዘመቻ አዋጅ በህዳር ወር 1927 ዓ.ም አዲስ አበባ ላይ በታወጀ ጊዜ አንድ ታላቅ ጀግና የሚመራው የዋግ ጦር ግንባር ቀደም በመሆን ወደ ሰሜን ክፍል አቀና። ታዲያ የዚህ ዘመቻ ዋና ተዋናዩ የጦር ብልሃተኛው ያልተዘመረላቸው ደጃዝማች ኃይሉ ከበደ ቀዳሚውን ቦታ ይዛሉ። ሌሎች የጦርነት ውጊያዎች እንዳሉ ሆነው በተንቤን አብይ አዲና በማይጮ የነበረው ጦርነት ምንም እንኳን ለደጃዝማች ኃይሉ ከበደ በለስ የቀናቸው ቢሆንም የኋላ ኋላ ግን በዘመናዊ መሳሪያ በአውሮፕላን መርዝና በሌሎች መሳሪያዎች ምክንያት የፋሽስት ኢጣሊያ ጦር እየጠነከረ ሄዷል። ደጃዝማች ኃይሉ ሀገራቸው በቅኝ ግዛት ቀንበር መጫኗን አሰቡና በ1928 ዓ.ም ጦራቸውን እንደገና ለማዘጋጀትና ለጦርነት የሚሆን ምቹ የተፈጥሮ ምሽግ ለመያዝ ወደ ዋግ ደሃና ወረዳ ልዩ ስሙ ጎልጎታ ወደሚባል ቦታ አቅንተዋል። ንጉሱ ጋር እየተገናኙ ወደዚህ ወደ ማይጨው እንዲመለሱና ያኛው ጦር እንግዲህ በጣም እየበረታ ስለመጣ ከዚህ ደግሞ አምባራዶም ላይ የነ ራስ ሙሉጌታ ቡሊ ጦር እዛም ስለተመታ ዋናው እንግዲህ እሳቸው ዛው ጦር ሜዳው ላይ ሞቱ። ራስ ሙሉጌታ ቡሊ ኃይሉ ከበደ እሳቸው አሁንም በምንም አይነት አልበገርም ብለው ዳና ገቡ። ዳና ነው የገቡት እና ዳና ሲገቡ እዛው ሆነው ሰቆጣን ማስለቀቅ ነው የሚፈልጉት። ጣሊያን መልቀቅ አለበት ብለው ስለወሰኑ አሁንም ሽምቅ ተዋጊዎቹ ሰቆጣ እየገቡ ጣሊያኖችን እየፈጁ እየገደሉ እስረኞቹንም እንዲያመልጡ እያደረጉ እንዲያውም አንድ ወቅት ሊይዟት በቃ ሰቆጣ ሊይዙ ትንሽ ቀርሷቸው ነበር ነው የሚለው እና እንግዲህ ዋናው የሳቸው የመዋጊያ ማዕከላቸው ዳና ነው። መነሻችን ባህር ዳር አደረግንና 500 ኪሎ ሜትር ያክል በመጓዝ የዋክሽሞቹን መናገሻ ሰቆጣን ረግጠን ደጃዝማች ኃይሉ ከበደ ጠላትን ለመከላከል ሲሉ የመሸጉትን የጀግና ምሽግ ቃኝተን ታሪካዊነቱን ለመረዳት ፈለግንና ጀግናው የረገጡትን ለመርገጥ ወደ ጎልጎታ ቀናን። ጉዟችንን ቀጠልን። የዳህናን ወጣ ገባና ዚግዛጋማውን አካባቢም ተምዘገዘግን። ያዝነውን መኪና ቁመን የጀግናውን ኮቴ ያሸተትን መሽገው ወደ ነበሩበት ዋሻ ቀናን። ያኔ ሀገር ቁና ስትሆን በባርነት ሲቃ ስትተናነቅ ቀንበሯን ለማንሳት መሽገው የነበሩበት ዋሻ ለማየት ፀሐይና ጨለማው ሸለቆና ተራራው አልበገረንም። የጎልጎታ ማርያም ጭሰኛም ደጃዝማች ኃይሉ ከበደ ጠላትን ሲመክቱ የነበሩበትን ቃታ መሳሪያዎችና ጎራዴዎች በመያዝ ወኔያቸውን አንግበው ከሊቅ እስከ ደቂቅ ተከተሉን። የአርበኝነቱ ወኔ ያለቀቃቸው የሀገሬው ሰው ጀግናን መዘከር ጀግንነት ነው የሚል መንፈስ ያደረባቸው ይመስላሉ። የጎልጎታን ዙሪያ ገቡን የአካባቢውን ተራሮች ቆም ብሎ ላስተዋላቸው ይሁን ተብለው የተጠረቡ እንጨቶች እንጂ እንደ ሌሎች ተራሮች እንዳሻችሁ ተብለው የተቀመጡ አይመስሉም። መታታዊ የተፈጥሮ ቅርጽ መስህብ ያላቸው ገደላ ገደሎች ያኔ የሆነውን ሁሉ አፍ ከፍተው ልሳን አውጥተው የሚናገሩ ይመስላሉ። ይህ ብቻ አይደለም። የኢትዮጵያን ሕዝብ ክንዳቸው ውስጥ ለማስገባት ብሎም የሀገሬውን ጸጋ ለመውረር ከመጣው ጦር ደጃዝማች ኃይሉ ከበደን አቅፎ የያዙ ባለውለታዎችም ናቸው። እነኚህ ተራሮችና ኮረብቶች በግራና በቀኝ እየተውን ለአንድ ሰዓት ከ30 ያክል ከተጓዝን በኋላ ጀግናውና መለኛው ኃይሉ ከበደ መሽገው ከነበሩበት ዋሻ ደረስን። አቀበቱን ቁልቁለቱን ወርደን ወተን አሁን ዳህና ወረዳ ጎልጎታ ማርያም ደርሰናል። እዚህ የምትመለከቱት ዋሻ አንድ ታሪክ ያለው ዋሻ ነው። ይህ ዋሻ ምን ታሪክ ይኖረው ይሆን? በጋራ እናያለን።
በ1928 ዓ.ም ጣሊያን ኢትዮጵያን ለመውረር በመጣችበት ጊዜ የኢትዮጵያ ጀግኖች አርበኞች ይህንን የያዝኳቸውን ባህላዊ መሳሪያ በመያዝ የሀገራቸውን ዳር ድንበር አስጠብቀዋል። ከነዚህ ጀግኖች አርበኞች መካከል በቀዳሚነት የሚጠቀሱት ደጃች ኃይሉ ወይም ሌተናል ጄኔራል ኃይሉ ከበደ በዚህ በምታዩት መርቆሪዎስ በሚባለው ዋሻ ለ2 ዓመት ተኩል እዚህ ሀገራቸውን ዳር ድንበር ለመጠበቅ መሽገው ቆይተዋል። እኔ ከተቀመጥኩበት ዋሻ ወጥተው የጣሊያን ጦር እየገፋ በመጣ ጊዜ ያገሬውን ሰው እያሽመደመደ ነው በሚል ወደ ጉራምባ ጦራቸውን አዘጋጅተው ከዚህ ዋሻ ወጥተው ሄዱ። ያኔ መትረየስ ከነሙሉ ትጥቁ ያነገቱ ዛሬ በሰው ትካሻ ሆነው የመጡ የ120 ዓመት ዕድሜ ባለጸጋ የሆኑት ታሪክ ለመንገር እርጅና አልበገራቸውም። ጄኔራል ኃይሉ ከበደ 2 ዓመት ተመንፈቁ ናቸዋል ጎልጎታ ሲገቡ። እዚያ ማህል ትልቅ ሰዎች የአገር ቀንዶች ባላምባራስ ደሴ፣ ታፈረ ጎበዜ የሚባሉ እዚህ ይህን ዘመን ተቀምጠው እየበሉ ጄኔራል ኃይሉ ምላሰኛ ደጃሉን እያበላ እያጠጡ ብሎ ምላሰኛው አለባቸው። እንቆ በየነ የሚሉት አንድ ወርቅ ዳኛ የሆነ የወልደ ሥላሴ አሽከር እኛን ሰዎች አዚዞ ሰቆጣ ሄደው ተረሸኑ። ሲረሸኑ ከዚህ ተቀምጬ ሰው አላስፈጅም ብለው የነሐሴ ተክለ ሃይማኖት ጄኔራል ኃይሉ ስልጦችና ጉራምባን መትተው ታደሩ። መትተው ታደሩ። ግፋ ሆነ። ፈረንጅ እንዳያመልጥ ተብሎ ተከቦ ወታደሩ አጥሯን ከቦ ሊገባ ሲል አንዱ ፈረንጅ ሾልኮ ሲል አባዳማ ፈልቄ አንገቱን በጎራዴ ጎምዶ ጣለው። ጉልይ ዋለ። ጣሊያን ነው ጣሊያን። እዚያ ወዲያ ግፋ ሆነ። ግፋ ሆነ። እታይ አጋዘን መገርሰም መጥቶ ድንኳን ጥሎ ፈረንጁ ቁጭ ያለ በለው አለ። ዛሬ ወዲያ በለው አለ። እምብስበር ገጠሙ፣ ድል አረጉ። ሰቆጣ ገጠሙ፣ ድል አረጉ። ሊመለሱ ሲሉ ራያ በጀርባ ገብቶ ወለህ ላይ ደበደባቸው። በጎን ገብቶ ጄኔራል ኃይሉ ከበደ ወይዘሮ ሸዋነሽ አብርሃን አጉሶ ወይዘሮ ሸዋነሽም አርበኛ ናት። እሱም አርበኛ የዋግ ጀግና አርበኛ ነው። በ1928 ዓመተ ምህረት ጥልያን ሲመጣ ጥልያን ሀገሬ አላገባም በሚል ሞጠለንን ማንዳን እየረሸነ 2 ጊዜ 3 ጊዜ በደሃና በቋሊሳ በበለሳ በስድብ በመስቀሎ በወይራ ውሃ በሰቆጣ በድግርሽ 2 ጊዜ አሸንፏል። አሸንፎ ጥልያንን ሰደደ። ጥልያን ተሸነፈች፣ እርዷን ነቀለች። ጋን ጊዜ ደጃ ኃይሉ ሲሞቱ እኔ ምን ልንገርህ፣ የጎለጎታ ጀግና ያዚያው ነው ያለቀ። 15 ታረቀ ብረሌ፣ ታረቀ ቦጋለ፣ መኮንን ካሳ፣ ደብተራ ደምሴ፣ የቄስ ጌታቸው አባት ገድሌዋለሁ ነብስ አልፋ ዝም ብሎ መሳሪያውን ቀምቶ ሄደ። መቼም አትሙት ያለው እሱ ተንኳቶ አገር ገብቷል። 13 ባላምባረስ 4 ታፈረ ጎበዜ 5 15 ሰው የጎለጎታ ይህን ያህል እሳቸው ጋር የሞተ እዚህ ሲመጡ ጄኔራል ኃይሉ እነቀኛ ታየ እነቀኛ ማመጫ እነ ባላምባራስ ደሴ ሲመጡ አብሬ ጠመንጃውን ተሸክሜ እስተከበደ ብሶ እመጣለሁ። ወመኔ ነኝ፣ ውርጋጥ ነኝ። ዛሬያ ግን አባቴ ሀብታም ነው፣ ከብት እያስጠበቀኝ ነው እንጂ እዚህ ጄኔራል ኃይሉ እየመጣሁኝ ተደበቁት ዋሻ እሜቴም እሳቸውም አለ። እሳቸው ዝቅ ብሎ የደጃ ኃይሉ ከፍ ብሎ ትልቅ ለጎራ አለ። ለጎራው ተመልከቱ
እየተባለ ሀሳሹ አፋፍ ምላሰኛው እየዞረ ነው ሲል ሶስቱ ነው በይ መንደሻው ተገኘ ቤት በታች ሶስቱ ነው ሲመጡ ኃይለ ማርያም የሚባል ሐማሴን በረጅም አድሜን አውርዶ ገደሉ አግቶታል። አባ መረብ ኃይሌ አባይ ባሰ አንገቱን የሰጠው እንደ ዮሐንስ ትበላ እንደሆነ ሥጋ በገበታ እንደ ካሳ ዳርጌ ጉልበት ምታ ትበላ እንደሆነ ሥጋ በድቁስ እንደ ካሳ ዳርጌ መንጥረ ተኩስ የተባለ በሜቴ ሸዋነሽ በየምድር ተቀምጣ ይህን ሁላ ሲዋጋ እንዲህ ያደረጉ አሽከሮቿ የሰሩ ናቸው። ኃይሉ ከበደና ወደ ላይ ብትሄድ አንገትህን ትሰጣለህ፣ መንግሥተ ሰማያትን ታገኛለህ አለኝ። ባህታዊው መጥቶ ይህን ተናገረኝ። ወደ ታይ ብሸሽ 40 ዓመት ትገዛለህ፣ መንግሥተ ሰማያትን አታገኝም ብሎ አለኝ ብሎ አንገቱን ሰጥቷል በገዛቱ ኃይሉ ከበደ። ደሃና መንዲሱ ትልቅ ሰው ሸሻይ እስተ መተረየሱ ደሃና ደሞም ጎለጎታ እንዴት አርገሽ ቻልሽው ያንን ያህል ጌታ የምትባለው ጎለጎታ ይችናት አሁን ያለንባት። አዎ ደጃይ ኃይሉም ይኸው የምናወጋው ነው። በእነ ደጃይ ኃይሉ በሜቴ ሸዋነሽ በከበደ ብርቱ በሚተዋብላ የሰጠችኝን አፈር በላት አሉ ፀሐይነሽ ኃይሉን። እሳቸው ፋሺስት ጣሊያን ነው የመጀመሪያው ጣሊያን ነው የምንለው ዝም ብለን፣ የኋለኛው ግን ፋሺስት ጣሊያን ነው። ፋሺስት ነው። ፋሺስት ከኤርትራ ተንቀሳቅሶ ኢትዮጵያን ለመውረር እንደመጣ ሲታወቅ ኃይሉ ከበደ ወይም ደጃዝማች ነበሩ ይመስለኛል በዛን ጊዜ። ደጃዝማች ኃይሉ ከበደ በወቅቱ አይናቸው ከማየት ደክሞ የነበረውን አባታቸውን እንዲያግዙና ለጦርነቱም እንዲዘጋጁ ወደ ዋግ ሰቆጣ ተልከዋል። ከዚህ ከቤተ መንግስት ወደዛ ተልከዋል። ከዛ ከሄዱ በኋላ ወዲያውኑ በአካባቢው ያለውን ወጣት ማሰልጠን ነው የጀመሩት እና ሰቆጣ ላይ ከ300 በላይ ወጣቶችን በውትድርና አሰልጥነው እየተጠባበቁ እንዳሉ እንዲዘምቱ ተነገራቸው። በዚህ በማይጨው ወይም ደግሞ በ1928 ጦርነት ጊዜ የመጀመሪያውን መርዝ የአይሮፕላን ድብደባ የቀመሰው የዋግ ወታደር በሳቸው የሚመራው የዋግ ጦር ነው። ስለ ደጃዝማች ኃይሉ ከበደ የማያወድስ ገበሬ የለም። ሞፈርና ቀንበሩን አዋዶ እርፍና ጅራፉን ጨብጦ ስለ ጀግናው ማወደሱን አልዘነጋም። እኒኩላ ብረት አረጅ ወደቁ ከላሽን መጣ በጥቁር ካልና 30 ጎርሶ ማን ይነካናል ይህን ደምሶ ኮራድ የዋጠረ አባበረም ዝም ብሎ ማደለ እየመታበት ነው እየተሰበረ። የኢጣሊያ ጦርም ሆነ ባንዳው ከሰቆጣ ወደ ደሃና እየገፋ ሲመጣ ወገኔን አላስደፍርም ብለው ለወገን ፍቅር ለሀገሩ ክብር ሲሉ ሕይወታቸውን አቅፎ ከያዘው ዋሻ ወጥተው ወደ ሄዱበት ቦታ አሁንም መጓዛችንን ቀጠልን። ደሃና መንዲሱ ትልቅ ሰው ሸሻጊ ከነ መትረየሱ ደሃና ደግሞም ጎለጎታ እንዴት አርጎ ቻለው ኃይሉን ያክል ጌታ ከተባለለት መርቆሪዎስ ዋሻ ወጥተው እዚህ ጉራምባ ቲኩል በምትባል ቦታ ላይ ጦርነቱን ጀመሩት። የመጀመሪያው አንድ ቁጥር ጦርነት ነሐሴ 29 ቀን 1929 ዓመተ ምህረት ጦርነቱ የተጀመረው የመጀመሪያው ቦታ እዚህ ጉራምባ ጊዮርጊስ ቲኩል እዚህ ላይ ነው የተጀመረው። ከዚያ በኋላ የኢጣሊያ ባንዳ ጋር ጦርነት ሲደረግ እነጋረድ የሚባሉ ትልልቅ ታማኝ ሰዎች የሞቱበት ቦታ ይሄ ነው። ብዙ ሰዎችም ወታደሮችም የደጃዝማች ኃይሉ ወታደሮች ቆስለዋል። የኢጣሊያ ባንዳ ግን አብዛኛው ተይዞ ድል ሆኗል። ብዙም ሀብት ተማርኳል። ከዚያ በኋላ እዚህ ጉራምባ ላይ ሆነው ምን ማድረግ አለብን የሚለውን ምክር ሌተናል ጄኔራል ኃይሉ ከበደ ከወታደሮቻቸው ጋር ምክክር ሲያደርጉ መግፋት አለብን፣ እስከ መጨረሻው ገፍተን ጦርነቱን መቀጠል አለብን የሚል አቋም ስለያዙ በቀጥታ በሶስት አቅጣጫ ተከፍለው መሄድ እንዳለባቸው ተመካከሩ። አንደኛው በጉድጉዳ አድርጎ አንደኛውን በር ቀኛዝማች ፈለቀ እሸቱ የሚሸፍነው በጉድጉዳ በር ቀኘ ሰፈፈ የሚባሉ ትልቅ ሰው ነበሩ።
በደባ አድርገው በቆይላ በር የሚገቡ ሌተናል ጀነራል ኃይሉ ከበደ ወታደራቸውን ይዘው በምሽና በሰፈሩ እንደሚገቡ 3 አቅጣጫ ይዘው ሲገቡ ከዚያ አምደ ወርቅ ከተማ ያለውን የኢጣሊያ ወታደርና ባንዳ በሙሉ ገለው ድል አድርገው ማርከው ሁለተኛው የጦርነት ድል አምደ ወርቅ ላይ ተካሂዷል። ይህን ካጠናቀቁ በኋላ አሁንም መቀጠል እንዳለባቸው ስለተግባቡ እምብስበር የምትባለው አካባቢ ላይ ሲደርሱ ኢጣሊያ ወደዚህ ሲመጣ እነሱ ወደዚያ ሲሄዱ ተገናኙ። በዚህ ላይ ጦርነት ተከፈተ። በጣም በርካታ የኢጣሊያ ወታደር እየተመታ ካፋፉ ላይ እየተመታ ወታደር ገደል ተወርሮ እየወደቀ ብዙ ታሪክ የተሰራበት እምብስበር ነው ሶስተኛው ጦርነት የተካሄደበት ታሪኩ። ይህ ሰበካው ብርብራ ጊዮርጊስ ይባላል። እምብስበር ይባላል። እንደገና ደግሞ አጋዘን መገርሰም ይባላል። ደጃዝማች ኃይሉ ከበደ የኢጣሊያን ሰራዊት ከዚህ ብቅ ሲል እሳቸው ላይ ተራራው ሆነው ሲመቱት ጠንብሰው ጣሉት። ይህን ሰራዊት ተብሎ እምብስበር ተባለ። ሀገር አጋዘን መገርሰም እንደ አጋዘን በርቱ ነኝ ብሎ የመጣውን ሰራዊት መታው። በዚህ አማካይነት አጋዘን መገርሰምና እምብስበር ተብሎ እምብስበር የተባለውን እምብስበር ተብሎ ተጠርቶ ይኖራል። የሁለተኛውን ጦርነት አምደ ወርቅ ካካሄዱ በኋላ አጋዘን መገርሰም ተብሎ ከሚጠራው ቢውል ተራራ ላይ ሶስተኛውን ጦርነት አካሄዱት። ራገሬ ቢውል ቢውል በራ በሩ እንኳን ኃይሉ ቆሞ ያስፈራል ገራሩ ይባል እንደነበረም ያውሳሉ። ራገሬ ቢውል ቢውል በራ በሩ እንኳን ሰው ቆሞ ያስፈራል ገራሩ የተባለው ይሄ ላይ ሰሬ ነው። በዚያ መሰረት ደጃዝማች ኃይሉ ከበደ ሰራዊታቸውን ይዘው መጥተው ያለውን የኢጣሊያን ሰራዊት ደምስሰውበት ይሄዱ። እሳቸው መጥተው ሶስተኛ ጊዜያቸው ሆኖ አንደኛ ከታች ከጉራምባ፣ ሁለተኛ ከአምደ ወርቅ፣ ሶስተኛ ከዚህ፣ አራተኛ ወለህ ሄደው የወደቁበት ጊዜ ጠቅለል አድርገን በመናየው በዋግ ውስጥ እሳቸውን የሚያህል ለሀገር ተቆርቋሪና ለሃይማኖት ቋሚ የለም። በሃይማኖትና በሀገር ተቆርቋሪነት ህዝቦቻቸው እንዳይነኩ የህዝብን መታወክ ከማይ እኔ ራሴ ህይወቴን ልሰዋ ብሎ የተሰለፉ ሰው ናቸው። በዚያን ጊዜ የሰው አነስተኝነት አለ። መይጨው ላይ ያን ሁሉ ጦርነት ሲደረግ ከኢጣሊያ ጋራ ጃንሆይ እንዲወጡ ያደረጓቸው ማናቸው? አቡነ ጴጥሮስ ናቸው። አገሬ ኢትዮጵያ ሆይ ኢጣሊያን እንኳን ልትገዙ እግሯ መሬቷን እንዳይረግጥ ገዝቻታለሁ ብለው ገዝተው ምተዋል። ንጉሳችሁ ይመጣል፣ ሲመጣ እናንተ ተገዝታችሁ እንዳትቆዩ ብለው ወግዘው ምተዋል አቡነ ጴጥሮስ። ደጃዝማች ኃይሉ ከበደ እንግዲህ ያኔ ፋሽስት ወደ ኢትዮጵያ ሲገባ በአርባዎቹ እድሜ ክልል ውስጥ የነበሩ ወጣት የጦር መሪ ናቸው። አትሊስት በ1886 እንደተወለዱና ጣሊያን ሲገባ 42 ወይም 43 ዓመታቸው እንደነበረ ነው። በአንዳንድ የታሪክ አዋቂዎች እንደሚነገረው በወቅቱ ከነበሩ የጦር መሪዎች ወጣት የሚባሉ የጦር መሪ ናቸው። በዚህ በወጣትነታቸው በበርካታ አውደ ውጊያዎች በተለይ በሰሜኑ የሀገራችን ክፍል በአብይ አዲ፣ በአምባላጌ፣ በማይጨው፣ በመቀሌ እና በተለያዩ በርካታ አውደ ውጊያዎች ትልቅ ጀግንነት የፈጸሙ የጦር መሪ ነበሩ። እንግዲህ በልጅነታቸው ያደጉት ካጎታቸው ከአድዋው ጀግና ከዋክሽም ቧንጉል ጋር እንዳደጉ ነው ታሪኩ የሚገልጸው። በእውነቱ በአድዋ ጦርነት ጊዜ ምን ያህል ጣሊያን ከ500 በላይ ጣሊያኖችን ይማረኩ ጀግና ናቸው። እንግዲህ የዋግን ሰራዊት ይዘው ማለት ነው። ምናልባት ሌተናል ጀነራል ኃይሉ ከበደ ወደዚህ ጠላትን ወደ መዋጋት ወደ ጀግንነት ለመሄድም የገፋፋቸው ያጎታቸው ጀግንነት ይመስለኛል። እንግዲህ አርበኛ ደጃዝማች ኃይሉ ከበደ ሁላችንም እንደምናውቀው በሀገራችን
የአርበኝነት ታሪክ እና የነጻነት ተጋድሎ በከፍተኛ ደረጃ ስማቸው ከሚነሱ አርበኞች መካከል አንዱ ናቸው። በተለይም በሁለተኛው ጣሊያን ተመልሶ ሀገራችን በወረረበት ወቅት በአምስቱ ዘመን የአርበኝነት ተጋድሎ በሰሜኑ የሀገራችን ክፍል እጅግ ከፍተኛ ተጋድሎ እና የአርበኝነት ገድል ሲፈጽሙ ከነበሩ ጀግኖች መካከል አንዱ ናቸው። እንግዲህ ሁላችን እንደምናውቀው ጣሊያን 5 ዓመት ኢትዮጵያ ውስጥ በነበረው ቆይታ ከፍተኛ የሆነ ሰብአዊ የሆኑ በደሎችን ሲፈጽምብን ነው የቆየው። አርበኞቻችንም ይህንን ሲታገሉ ለነጻነታችን ሲታገሉ የቆዩበት ጊዜ ነው የነበረው። ነገሩ የሀገር ጉዳይ ሆነና እፎይታ አልባ መሆኑ አልቀረም። እጅግ ሰፋ ያለ ውጊያ ለአራተኛ ጊዜ ተካሄደ። ሜዳና ገደሉን፣ ኮረብታና ሸንተረሩን፣ ሸለቆና ጋራውን ሳይታክቱ ከሰቆጣ ከተማ 2 ኪሎ ሜትር ያህል ርቃ ከምትገኘው ዲግሪሽ ተራራ ደጃች ኃይሉ ጀግንነታቸውን እንደገና አስመሰከሩ። ይህ የምትመለከቱት ቦታ ደሃና መውጫ ሰቆጣ መግቢያ ነው። የቦታው ስያሜም ድግሪሽ ይባላል። የስያሜው አመጣጥ በህምጣና ድግሪሽ ማለት በአማርኛ ሰላም አውለን እንደማለት ነው። ታዲያ ይህ ቦታ ለምን ድግሪሽ ተባለ? በ1930 ዓመተ ምህረት ከደሃና ጀምሮ እስከዚህ ድረስ ደጃች ኃይሉና ጣሊያን ባደረጉት ጦርነት ለአራተኛ ጊዜ የተካሄደ በመሆኑ ነው። ሰቆጣ ቅርብ በመሆኗ በየጊዜው ጥይት ስለሚተኮስ ሰላም አውለኝ የሚለውን ስያሜ አውጥተዋታል ማለት ነው። ጎድጓዳና አስቸጋሪ እንዲሁም ለጦርነት ምቹ በመሆኑ እዚህ አካባቢ መሽጋ ከዚህ በኋላ ልንቀሳቀስም የሚለው እሳቤ በውስጧ ነበር። ቢሆንም ግን ቅሉ ይህ እሳቤዋ ሳይሳካላት ቀርቶ እዚህም ላይ የአንድ ቀን ሙሉ ጦርነት ከተካሄደ በኋላ ጣሊያን ወደ ሰቆጣ ሸሽታ ገብታለች። እንዲሁም በመከታተል ደጃች ኃይሉ ከነጦሩ በመሆን ሰቆጣን አስጥተው ወለህ ማርያም ላይ ከፍተኛ ጦርነቱ ተካሄደ። አሁንም የጣሊያ ወታደር አቅም ሲያጣ ባንዳዎቹ ጋር እየሸሸ ወደዚያ ሲሄድ እነሱ እየተከተሉ ሲሄዱ ሰቆጣ ላይ በርካታ ጦር የጣሊያ ወታደር እና ባንዳ ከፍተኛ ክምችት አከማችቶ ድግሪሽ ከምትባለው ቦታ ላይ በጣም ከፍተኛ ተራራዎች ያሉባት ቦታ ስለሆነች ድግሪሽ ካንገቱ ላይ ደግሞ ቅልጥ ያለ ጦርነት ተካሂዷል። በዚያ ጦርነትም ሌተናል ጀነራል ኃይሉ ከበደ ጋር ያለው የደሃና ጀግና የሲልዳ ጀግና ከሳቸው ከሌተናል ጀነራል ኃይሉ ከበደ ጋር አብሮ እጅና እጅ ለእጅ ተያይዞ ያለውን መሳሪያ ገጀሞ መጥረቢያ አንድም ነገር ሳይቀር ቁሳቁስ ማቴሪያሉን ይዞ እሳቸው ጋር አብሮ ስለሄደ ጣሊያንን ሁለተኛ እዚያ ቦታ ላይ ድል አድርጎ አሸንፎ ሰቆጣ ገብተዋል። አባ መረብ ኃይሌ አባይ ባስ አንገቱን የሰጠው እንደ ዮሐንስ ቄሱ ታፈረ ነው ዲያቆኑ ሞገስ ተብሎ ከሚወሳበት ወለህ ማርያም ደረስን። እሾሃማ ቁጥቋጦውን እየተሽሎከለክን ጀግናው ወደ ወደቀበት ቦታ ለመድረስ እንቅፋትም ሆነ እሾህ መወጋቱ አላስቀረንም። በትናንሽ ቁጥቋጦዎች ታጅቦ ውሎ አዳሩን ከጫካው ጋር ያደረገውን ምልክት አገኘነው። ተመልካቾቻችን አሁን የሚገኘው በዋግ ኽምራ ብሔረሰብ አስተዳደር ወለህ ማርያም ልዩ ስሙ ቲያ ኪዳነ ምሕረት አካባቢ ነው። ይህ ምልክት ወይም ሐውልት ብለን ብንጠራው የኢትዮጵያ የመጀመሪያው ጄኔራል ሕይወታቸው ያለፈበት ቦታ ነው። እኒህ ጄኔራል ወይም ደጃዝማች ኃይሉ ከበደ በ1930 ዓመተ ምህረት ከኢጣሊያ ጋር በነበረው ጦርነት የሀገሬን ዳር ድንበር አላስደፍርም በማለት አንገታቸውን የሰጡ ሕይወታቸውን ለሀገራቸው የገበሩ ጀግና ጄኔራል ናቸው። ይህ ምልክት የሀገሬው ሰው ወይም ጭሰኛው ሰው ለጄኔራሉ መታሰቢያና ቦታው እንዳይጠፋ ከሚል ረገድ የተሰራ ሐውልት ነው። የኢትዮጵያ የመጀመሪያው ጄኔራል እዚህ ቦታ ላይ እንደቀላል እንደዋዛ ሲቀመጥ የሚመለከተው አካል የኒህን ጀግና እስካሁን ድረስ ያሉበትን ሁኔታ ያውቅ ይሆን? በ1930 ዓመተ ምህረት ጦርነቱ ተጀመረ።
ጦርነቱ ደጃዝማች ጀነራል ኃይሉ ከበደ እነ መጎሳሌ እነ ብሶደት ታፈረ ተሰማ ጋር ጦርነቱን ሲከፍት እዚህ ስደርስ የዛን ሰዓት ወለህ ማርያም ተቃጠለች። ወለህ ማርያም ስትቃጠል አይ ወለህ ማርያም ተቃጥላ እኔ እንግዲህ አልሸሽም በሚል አንገቱን ተሰውቷል። ጓድ ጀነራል ኃይሉ ከበደ በጣም ክርስቲያኑ እንደ መላእክቶች ብዙ ነው ድርሳኑ። ወለህ ስትቃጠል አለቀሰ ባይኑ ስትከስል አይቶ ታሰረ ልሳኑ። አባ መረብ ኃይሌ አባ የባሰ ወለህ ከሜዳው ላይ ወድሮ ሲቀድስ ቄሱ ታፈረ ነው ዲያቆኑም ሞገስ። አባ መረብ ኃይሌ አባ የባሰ አንገቱን የሰጠው እንደ ዮሐንስ። ባለወርቅ ካባ ባለግምጃ ሱሪ የዋክሽም ከበደ የዋክሽም ተፈሪ። ደጃዝማች ኃይሉሳ የገርግሮቹ መሪ መትረየስ ቆርቋሪ ጠላት አሸባሪ። ወለህ ተሰዋው ወድሮ እንደ ፈጣሪ ይላል። ቢትወደድ ታፈረ የፀሐይነሽ የልዩ ባል ነው። አሁን ይህ ቀብር ተቀበረ። ሰቆጣ መድኃኔ ዓለም ዋክሽም ተፈሪ ዋክሽም ከበደ ደጃዝማች ኃይሉ ወይዘሮ ፀሐይነሽ ተቀብረው መድኃኔ ዓለም ላይ በሳንዱቅ ይገኛሉ። ስለዚህ ክብራቸውና ግዳጃቸው እስከ የደረሰ ነው። ጀነራል ኃይሉ ከበደ ራሳቸው ቀርተው ምሽታቸው ወይዘሮ ሸዋነሽ አብርሃ በቋሊሳ በበለሳ የጦርነት መሪና አውራዎቹ እነሱ ናቸው። ከዚያ በኋላ የጠላት ወታደር አሁንም እየተጠናከረ በመምጣቱ ወለህ ከፍተኛ የኢጣሊያ ወታደር እንዳለ ሲያረጋግጡ ጦራቸውን ይዘው ወደ ወለህ አዘመቱ። ሌተናል ጀነራል ኃይሉ ከበደ ጋር አሁንም ጠቅላላ የደሃናና የዋግ ጀግና የጋዝ ግብላ ጀግና በሙሉ ሆ ብሎ አብሮ እሳቸው ጋር በጦር ሜዳው ላይ ተሰልፎ ከፍተኛ አውደ ውጊያ የሁለት ቀን ጦርነት ምርር ያለ ጦርነት ተካሂዷል። በዚህ ጦርነት ላይ ጣሊያ በጣም ስለተዳከመ ጦሩ በከፍተኛ ደረጃ ስለተሽመደመደ ከወፍላ የሚታገዝ የወፍላን ሕዝብ ያካተተ በርካታ ሰራዊት ኢጣሊያ ጨምሮ መጥቶ ሌተናል ጀነራል ኃይሉ ከበደ ጋር አብረው እዚያ ላይ በጦርነቱ አውድማ ላይ ሞቱ። አገራቸውን ድል አድርገው ቢያሸንፍም እሳቸው እስከ አቅማቸው ድረስ ግን መስዋዕትነት ከፍለው ትልቅ ከባድ መስዋዕትነት የከፈሉበት አካባቢ ወለህ ሜዳ ላይ ነው። በዚያ ሜዳ ላይ እርሳቸውን ኢጣሊያ ኃይሉ ቦኖ ይላቸው ነበር። ኃይሉ ቦኖ ማለት ኃይሉ ይህን ተራራ ያህላል ወይ እያለ እርሳቸውን ከሰው የተለዩ ፍጡር አድርጎ ነው የሚያቸው የነበር ኢጣሊያ ባስተርጓሚው። ስለዚህ እዚያ ላይ ግን ተመትተው ወድቀው ሲያገኛቸው በጣም ትልቅ ታሪክ ሆኖ በማግኘቱ አንገታቸውን ቆርጦ ሮማ ሀገር አንገታቸው እስካሁን ድረስ ሂዶ እንደቀረ ይነገራል። በዋግ ውስጥ መስዋዕትነት ከፍለው ምን ያህል ጣሊያንን ሲያስጨንቁ እንደነበር የሚታወቀው ከሞቱ በኋላ አንገታቸው ተቆርጧል። አንገታቸውን መቁረጥ ብቻ አይደለም፣ በዛ አካባቢ ያለው የዋግ አርበኛና ሌላ ለመዋጋት የሚነሱ የጦር አበጋዞችን ለማስፈራራት በአካባቢው በ3 በ4 ቦታዎች ጭንቅላታቸውን በረጅም እንጨት ሰቅለው ይዞሩ ነበር። ይህን ያየህ ተቀጣ በሚል በሌላው ላይ ፍርሃት ለማሳደር። ለመሆኑ ወለህ ልዩ ስሙ ቲያጻጻ በልባል ሕይወታቸው አልፎ አካላቸው የት ተቀመጠ? የደጃች ኃይሉ ወይም ሌተናል ጀነራል ኃይሉ ከበደን የተጋድሎ ቦታዎችና ያደረጋቸው እንቅስቃሴዎች እስካሁን ድረስ ስንመለከታቸው ቆይተናል። አሁን ደግሞ የመጨረሻ ያረፉበት አካላቸው ከተቀመጠበት ሰቆጣ መድኃኔ ዓለም ቤተክርስቲያን ተገኝተናል። የምትመለከቱት ደጃች ኃይሉ ወይም ሌተናል ጀነራል ኃይሉ ከበደ ከነ ቤተሰቦቻቸው ያሉበት አካላቸው የተቀመጠበት ቦታ ነው። ይህ ሲባል ከአንገታቸው በታች ያለው አካል ማለት ነው። ይህንን ያሉበትን ከነ ቤተሰባቸው ስለሆነ ቄሰ ገበዝ ኃይሉ ካሳ እዚህ ያለውን ሁሉ ነገር ያስረዱናል። እንከታተል። እንግዲህ በመጀመሪያ ደብረ ገነት መድኃኔ ዓለምን የተከሉት ዋክሽም ተፈሪ ናቸው። ዋክሽም ተፈሪ ገብረ መድህን ይባላል። ጸሎታ ለማርያም ወሰለታ ብሎ ገብረ መድህን እያለ ደብረ ገነትን ወደ 100 ካህን እያስተማሩ
የነበሩ ትልቅ አባት ናቸው። እሳቸው እዚህ ዓለም ሲለዩ ዋክሽም ከበደ ወልደው ይሄን አገር ሲገዙ ኖሩ። ዋክሽም ከበደ የጄኔራል ኃይሉ ከበደ አባት ዋክሽም ከበደ። ሶስተኛ ጄኔራል ኃይሉ ከበደ በ28 ዓመተ ምህረት ጣሊያንን እየተታኮሱ ከጎንደር ጫፍ ይዘው ከደሃና ይዘው ቡግና ይዘው እስከ ሰቆጣ እየጠቀለሉ መጥተው አዳጋ ይባላል እርሻ ምርምር ከዚያ ማዶ ነው። ጣሊያን እሱን ሰፈራ ይዘዋለች። 2000 3000 እያሰለፈች ትሰዳለች። አምባወሰን ይባላል። ከዚህ ደብረ አምባወሰን ደሃና መውጫ ላይ ነው። እሱ ሰራዊታቸውን እያሉ ሲበረታባቸው ወደ ጥርቂ ወደ ወለህ ማርያም ሄዱ። እዚያ ገጠሙ። የተላየ የጀርባ የሰሰላ የመራዋ የቀረ የለም። እየተታኮሰ በኋላ ጣሊያን ኃይሏን አጠቃላ መታ ወለህ ጻጸ በልባልባ ይባላል። እዚያ ላይ ወደቁ ሞቱ። ጣሊያን አንገቱን ቆርጦ በማየ ዮርዳኖስ አድርጎ የፈረንጁ ኃላፊ ኃይሉን አልገደላችሁትም፣ አንገቱን ቆርጣችሁ አምጡት፣ ትክክል ነው የምንላችሁ አለ። በማየ ዮርዳኖስ ይባላል አጥምቆ ሮም አገር ለቀቃቸው ሆዶ ራሳቸው። አሁን ልክ ነው ብለው አምነው ከዚያ በኋላ ሬሳውን ጥርቄ ይባላል፣ ተለላ ይባላል፣ ውቅር ይባላል። ህዝቡን በአምስት ጣት ፈርም እያለች ጣሊያን ኃይሉ ነው አይደለም እያለች እያስፈረመች ሰቆጣ ይሄ ያሳዋርከው አምጥተውት ይሄ ኃይሉ ነው ብለው ፈርመው አዳጋ ይባላል። እርሻ ምርምር አሁን አደጋ ላይ ነው። ሬሳውን በቅሎ ላይ ወገቡ አስረው በመትረየስ 2 መትረየስ ተቀይዶ ሬሳውን ህይወት አለው በቅሎ ላይ ቢመታው አሊም ቃና ገደሉን ይዞት በቅሎቹ ህይወት ያላቸው ይዞት ወደቀ። ቄስ ታከለ ይባላል። ጉድጉዳ መጥቶ ሌሊት አፈር እየተሸከመ ቁልቋሉ ሲቀብረው በ3ኛው ቀን ደጃች ኃይሉንማ ቄስ ታከለ ቀብሯል ተብሎ ያ ቄስ ተጠርቶ መጣ። ሰላቶ ጠርቶት አመጣው። ቢያሳ ነጻነት ይባላል። ሐስረስ መከተ ህያታች ናት። ሐዋርካው በርሚሉን ደፍቶ የአርበኛን ዘር እያገኘ አንዳንድ ሲያገኝ ሸለል እያደረገ ይሰቀላል ጣሊያን። እንደገና የደጃች ኃይሉ ልጅ ዋክሽሞ ሰን ይባላል። ተሹሞ ዋጋ ይመጣ። ተሹሞ ሲመጣ ያ ቄስ መጥቶ አባትህንማ እኔ ቀብሬዋለሁ አለው። የኔ አባትማ እንደ ሰማይቱ ጊዮርጊስ ተፈጭቶ ተደቅቶ ለአግማስ ተሰጥቶ እንዴት ብለህ ተቀብረ? ቀብሬዋለሁ ጌቶቹ እንኳን መጡ እንጂ እኔ ቀብሬዋለሁ። ፈረሱን በቆሎውን በለሳለ ቢታጠቡት በሱ እየታጠቁ አምጥቶ ወዲያውኑ ነጋሪት ተመትቶ ሰራዊቱን ተነስሎ መቀሌ መሄጃ ቅብጽኒ ይባላል። በሱ አርገው ጉድጉዳ በሚባለው ጋር አሊም ቃና ጥግ ላይ ተሻግሮ ቆፍሮ አወጣው። ልክ አባቴ ነው ምልክት አለዋል። ይዘውት ወጥተው ሄይች ወይበላ ማርያም ትባላለች። 300 የመጾር መስቀል ነዋል ትላልቅ 300 መስቀል ወጥቶ በነጋሪት አብርጂር እየተባለ እዚህ መጥቶ መድኃኔ ዓለም ይሄ ነው ጄኔራል ኃይሉ። ይሄ የጠፈር አልጋ ነው እንድታዩት፣ ጠፈር አልጋ ነው። ይሄ ጄኔራል ኃይሉ ከበደ ይባላል። ይሄ ዋክሽም ከበደ ይባላል አባታቸው ማለት ነው። ዋክሽም ተፈሪ ደግሞ ይኸው 3ኛ በያለሽ እንደ ይኸው 3ኛ እንትን ሲል እንዳይወርቅ ብዬ በያድርጌዋለሁ። ወይዘሮ ፀሐይነሽ ኃይሉ ትባላለች። የጄኔራል ኃይሉ ከበደ ልጅ ናት። ክርስትና ስሟ ወለተ ኪሮስ ትባላለች። አባቴ ከወደቀበት ቦታ አጽም ሰቆጣ መድኃኔ ዓለም ደብረ ገነት ሂጄ ነው መቀበር ብላ 3 ቀን ከአዲስ አበባ እስከ ሰቆጣ መጥተው ተጉዘው የፀሐይነሽ ኃይሉ መቃብር ይሄ ነው። በአበባ ይታያል። ይኸው በአበባ ሆነ ተሸባርቆ ይሄ ያነ ፋሽስቶቹ እንዲጣል ነው ያደረጉት። ተቆርቋሪ የሆኑ ካህናት ጭምር ናቸው ተደብቀው አስከሬናቸውን እንዲመጣና በክብር እንዲቀበር ያደረጉት ሰዎች የሞት ቅጣት ነው የተፈጸመባቸው። አሁን እንግዲህ ይህንን ከአባታቸው አጠገብ የሚገኘውን አጽማቸውን አካላቸውን ማግኘት የተቻለው ሕይወታቸውን መስዋዕት አድርገው ባመጡት ሰዎች አማካይነት ነው። ለእነኛ ሰዎችም ክብር
ይገባል። መስዋዕትነት ማንኛውም ሰው ይሞታል። ከመስዋዕትነት በላይ ደግሞ የጭካኔ እርምጃ ነው የተወሰደባቸው። ለሀገራቸው ሲሉ በከፈሉት መስዋዕትነት ልክ ግን የመንግስት እውቅና አግኝተው አጠቃላይ የኢትዮጵያ ሕዝብ እንዲያውቃቸው ትውልዱ እንዲያውቃቸው እየተደረገ አይደለም። ይሄ ነው። በእርግጥ ከሞቱ በኋላ በንጉሱ ባጼ ኃይለ ሥላሴ ከሞቱ በኋላ የመጀመሪያው በኢትዮጵያ ውስጥ የመጀመሪያው የሌተናል ጄኔራልነት ማዕረግ የተሰጣቸው ናቸው። ሰንደቅሽ በእነሱ ተረግጦ ከሚወርድ የጥቁርነት አክሊል ክብርሽ ከሚዋረድ እኔ ልሰዋ አልኩኝ ቅድሚያ እኔ ልታረድ እኔን ብቻ ገለው ይህንን ድል ካሉት በደኔን ቆራርጠው ምድርሽ ላይ ይጣሉት ካሻቸው ዘቅዝቀው ዛፍ ላይ ያንጠልጥሉት ስጋዬን በላልተው በእሳት ያቃጥሉት አጥንቴን ከስክሰው ባየር ይበትኑት ግን የምለምንሽ ይህን ሁሉ ጭካኔ ባንቺ ምድር ያርጉት። እኒህ የሀገር ጀግና የሀገር ኩራት ምን ያክል ይታወቃሉ? እንደ ስራቸው ቀርቶ ሲሷቸውን በተነሳ አስተዋይ ሰው የለም። በሀገሪቱ ላይ እውቅና ያለው ሰውና ለሀገር ጠቅማለሁ ብሎ የሚሰለፍ ሰው የለም። ባለመኖሩ ይህን ክቡር የሆኑ ሰውዬ እስካሁን ድረስ ምንም የተሰራላቸው የሀገር ሐውልት የላቸውም። ስማቸው በሐውልታቸው ላይ የተጻፈ ነገር የለም። እንደነ ደጃዝማች ካሳ የተደረገላቸው ነገር የለም። ብዙ ነገስታቶች ሲነሱ ሐውልታቸው ተሰርቶ ስማቸው ተጽፎ ህይወታቸው ተቀድሶ ይታያል። እሳቸው ግን ምንም የላቸውም። በታሪክ በኢትዮጵያ ታሪክ የመጀመሪያ ሌተናል ጄኔራል ተብለው ስያሜ የተሰጣቸው ጄኔራል ኃይሉ ከበደ ናቸው። ትልቅ ሰው ናቸው። እስካሁን ድረስ ታሪካቸው ተደብቆ ነው የሚኖረው። በትክክል የእሳቸውን ዝና የሚገልጽ የእርሳቸውን ታሪክ የሚገልጽ እርሳቸው የነበሩበትን ቦታ የሚገልጽ ታሪክ እስካሁን አልተሰራም። በአጠቃላይ በጋዜጠኞችም በሚዲያም በሀገር ደረጃም የማያውቀው ሰው እንዲያውቅ እንግዲህ ከ30 ዓመተ ምህረት ወዲህ ብዙ ዘመን ነው ያለ ነው። ይህንን ያህል ዘመን ስንኖር እየተረሱ ነው የመጡት። ስለዚህ እኒህን የተረሱ ታላቅ ሰው አሁን አስታውሶ በታሪካቸው በስራቸው ለዓለም እውቅና መስጠት ማለት አብይ ጉዳይ ነው፣ ትልቅ ጉዳይ ነው። አሁን እንግዲህ እሳቸው ለኢትዮጵያ አንገታቸውን የተሰዉ ትልቅ ባለሙያ ሃይማኖቶቻቸውን ያጸኑ ለሀገር አንገትን መሰየፍ እንደ ጊዮርጊስ እንደ ሰማዕታት ናቸው። እሳቸውን ግን የጎበኘ ያያቸው የለም፣ የጠየቃቸውም የለም። ይኸው ተዳፍነው ይኖራሉ። የኢትዮጵያ ጄኔራል የተባሉት አንደኛ በመጀመሪያ ጄኔራል ኃይሉ ከበደ ነው። የነሱ ታሪክ ዝም ብሎ ስንክሳር የበለጠ የሰራ ሰው ታፍኖ ሆይች ይኖራል። በ1929 ዓመተ ምህረት ዛሬ ዋግምራ ብሔረሰብ አስተዳደር ተብሎ በሚጠራው ወለህ በሚባል አካባቢ ትልቅ ጀግንነትን ፈጽመው በጠላት አረሜናዊ እርምጃ የተወሰደባቸው ታላቅ የጦር መሪ ናቸው ደጃዝማች ኃይሉ ከበደ። እንግዲህ ሲሞቱም 44 ዓመታቸው ነው። እኚህ ጀግና ለኢትዮጵያ ለዋሉት ውለታ ብዙም የተነገረላቸው አይደሉም፣ ብዙም የተመረላቸው አይደሉም። እኔና እጅሬ ልጅ የነዚህ አብራክ ክፋይ የጥቁር አፈር ዘር የጥቁር አፈር ብቃይ ከጥቁር ሸንተረር ከጥቁር ተራራ ከጥቁር ወንዝ ውሃ ከጥቁር ዲብ ጎራ ከጀግኖቹ ቁንጮ ከጀግኖቹ ማውራ የፈለግኩ ጀግና ከጀግና እናትነት አንገቴን የሰጠው ለክብርሽ ነፃነት በደኔን ለውድ አፈርሽ አጥንቴን ለቤት ማገርሽ ፍቅሬም ለእናትነትሽ ህልፈቴ ለነፃነትሽ ቀብሬም በጥቁር ምድርሽ እንዲሆን እንደተመኘሁ በድኔን ቆራረጡና ከአንገቴ ሮም ተገኘሁ። ሌተናል ጄኔራል ኃይሉ ከበደ ማን ናቸው ብለህ አሁን አዲስ አበባ ውስጥ ብትጠይቅ የሚያውቃቸው ሰው የለም። አንድ ሰው አንገቱን ተሰውቶ ከዛ በላይም ከወገባቸው በላይ በታች በፈረስ ተደርጎ ገደል ውስጥ እንዲገባ ተደርጎ ያንን ያህል ግፍ የተሰራባቸው ሰው ናቸው። በአንገታቸው በገበያ በየቦታው ሰው እንዲያይ ማስፈራሪያ ወይም ደግሞ በቃ ተስፋ መቁረጫ እንዲሆን በጣም የሚፈሩዋቸው ሰው ስለነበሩ ሌላውን ሕዝብ ለማስፈራሪያ ነው በደንብ የተጠቀሙባቸው። ስለዚህ አልተነገረላቸውም።
የኢትዮጵያ ሕዝብ አያውቀውም ምን ያህል መስዋዕት እንደሆኑ እና በአገው እና ወይም ደግሞ በሞቱበት አካባቢ ሄጄ ማይቻለሁ። ብዙ ሰው ነው ስለሳቸው ማውራት የሚችለው ያውቃል። እንደ ማንኛውም ከሳቸው ጋር ጦርነት ሂደው የተታኮሰው ማንኛውም ስሙ ሲነሳ ስሙ እንትን ሲል የሳቸው ይሄን ያህል አንገታቸው ያህል ለመቁረጥ የቻለበት በኃይለኝነታቸውና አልበገሬ በማለታቸው ሰው እንደ ማንኛውም አርበኛ ተቆጥሮ ወይ አንድ ነገር ሳይሰራላቸው መቅረቱ ሁልጊዜ ሲያስለቅሳትና ሲያሳዝናት ይኖራል እና በዋግ ህዝብ የዋግ ህዝብ ውለታውን የማይረሳ ህዝብ ነው። ግን ከአቅሙ በላይ ስለሆነ ምንም ሊያደርግ አልቻለም። ሁልጊዜ የእሳቸውን አንድ ነገር እንደጠየቀ ይኖራል። እንሰማለን፣ እናውቃለን። የሰሩትን ያህል መዘመር ሳይሆን እንዲያው መዝሙሩም አልተጀመረም የሚል ነው እኔ ያለኝ። ለምንድን ነው እኒህ ሰው አዲስ አበባም ይቅር ህይወታቸውን በሰውበት አካባቢ በዋግ በሰቆጣ በወለህ ጀነራል ኃይሉ ከበደ የሚል ሐውልት ትምህርት ቤቶች ሊኖሩ ይችላሉ። ሐውልት እንኳን የላቸውም። ምን ይመስሉ ነበር እኒህ ሰውዬ? በሐውልቱ ቁጭ አድርገን ብናያቸው፣ መሳሪያቸውን አንግተው ብናያቸው። ሀገሬን ከምሰጥ አንገቴን ልስጥ ያሉ መራር ደጃዝማች ራሳቸውን ለመስዋዕትነት ያቀረቡ ጀግና እንዴት ሙሉ አካሉን የሞተላት ሀገር መሸከም አቃታት? ግማሹ ሮም ግማሹ ሀገሩ የሆነበት ምን ነው የሚለው ጥያቄ የብዙዎች ሆኖ አግኝተነዋል። ደጃዝማች ኃይሉ ከበደ ጠላት አንገታቸውን ቆርጦ ወሰደ። ከወሰደ በኋላ እንዴት ይመለሳል? እነሱስ ምን ይጠቅማቸዋል የሚለው ነገር ሲመጣ ለመመለስ የሚቻለው የኛ ህዝብ የሆነው ከወሰደው ሰው ጋር ከኢጣሊያ መንግስት ጋር አንድነትን መስርቶ አንድነትን ፈጥሮ የደጃዝማች ኃይሉ ከበደን ጭንቅላት ማስመለስ የሚገባው በፍቅር ነው። አሁን ባለፈው የአክሱም ሐውልት ከኢጣሊያ ሀገር እንደሄደ በዲፕሎማሲ ግንኙነት የአክሱም ሐውልት ተመልሶ እንደመጣ ከሀገሩ እንደገባ ይነገራል። አሁንም ይሄ ዲፕሎማሲያዊ ግንኙነት ቀጥሎ የእርሳቸው አንገት የክቡር ደጃዝማች ሌተናል ጀነራል ኃይሉ ከበደ አንገት ወደ አገራቸው ገብቶ ለዋግ በስጦታ መልክ መቅረብ መቻል አለበት። እናቴ ጠይቃለች። እስከ ሮም እስከ ጣሊያን ድረስ መሄድ አለብኝ የአባቴን አንገት ፍለጋ የሚል በጣም ፍላጎት ነበራት። በሰዓቱ የነበረው ሁኔታ አልተመቻቸለላትም። በህይወት እስካቃት ድረስ የእሳቸውን ስም እያነሳች ብዙ ስታለቅስ ነው የማውቀው። ይሄን ብታይ ይሄን ብትሰማ ምን ያህል ደስ እንደሚላት ይታየኛል። እንደነ ያሉትን አርበኞች እንዴት እስካሁንስ እንዴት ቆየ? ምን አደረገ? ለአገሩ ነው የተሰዋው፣ ለአገሩ ነው የተራመደው። ለልጆች አላለ፣ ለወንድሞች አላለ፣ ለምሽት አላለ። ፍጹም ኢትዮጵያን ማን ነው የሚነካት ብሎ ጭንቅላቱ ዓለም መንግስታት ቁጭ ብሎ የኢትዮጵያ ሕዝብ የማያመጣበት ምንድን ነው? አሁን በቅርቡ እንግዲህ እንደምንሰማው መረጃ የእኚህ አርበኛ ከአንገት በላይ የሆነው አካላቸው ጣሊያን ሀገር ሮም ከተማ ይገኛል የሚል መረጃ በተለይ ከዋግ ብሔረሰብ አስተዳደር ዞን ስለመጣልንና ጥያቄም ስለቀረበ ይህንን መረጃ መሰረት በማድረግ እኚህ አርበኛ ለሀገራችን ነጻነት፣ አንድነት የከፈሉት ጉልህ ሚና በመሆኑ የሰውነት አካላቸው በክብር ተመልሶ ወደ ሀገሩ እንዲገባ የባለስልጣን መስሪያ ቤታችን በማመን ይህንን የቀረበውን ጥያቄ ከዋግ ኽምራ ብሔረሰብ አስተዳደር ማለት ነው መሰረት በማድረግ ለኢትዮጵያ ወይም ለኢፌዴሪ የውጭ ጉዳይ ሚኒስቴር ባለፈው ጥር 2011 ዓመተ ምህረት ማለት ነው እንዲመለስ
እና አስፈላጊውን ድጋፍ እንዲያደርጉ ለውጭ ጉዳይ ሚኒስቴር የባለስልጣን መስሪያ ቤታችን ለውጭ ጉዳይ ሚኒስቴር ደብዳቤ ጽፈዋል ማለት ነው። ሀገራችን ኢትዮጵያ ለዘመናት ተከብራና ማንም ሳይደፍራት የኖረችው በክብር ያስረከውን እንደነ ደጃዝማች ኃይሉ ከበደና በመሳሰሉ ጀግኖች እንደሆነ የምንዘነጋው አይደለም። አሁን ያለው ትውልድም የቀደምት አባቶቻችን ዝናና ታሪክ ተረክቦ ከማቆየት ባለፈ የት ነበሩ፣ እነማን ነበሩ፣ ምን ሲሰሩ ነበር፣ የትስ ወደቁ ብሎ መጠየቅና ማወቁ ለነገ የሚባል አይሆንም። ሰላም። ለክብርሽ እንደሞትኩ ዛሬ እንዳከበርሽኝ ከልጆችሽ ቅድሚያ ጄኔራል እንዳልሽን ዛሬ ሆኖ መጥተሽ ካለሁበት አንቺኝ አንገቴ ሮም ሆኖ እኔን ከሚጨንቀኝ ወደ አንቺ ልምጣና ትንፋሽሽ ሙቀኝ የዞርኩበት ፈፋ ያደግኩበት ምድርሽ እንክትክት ያድርገው ጥቁሩ ገላዬን ይብላው ጥቁር ምስጥሽ። ይህ ነው ልመናዬ አንቺ ኢትዮጵያዬ